ጠቅላላ ማውራት ጀመርኩ፣ መናገር ጀመርኩ። በጣም ነው የማለቅሰው። የሆነ ታውቃላችሁ ስሜቱ የሆነ የምትወዱት ወይ እናታችሁ ወይ አባታችሁን የሆነ በድሏችሁ ወይ አትጣሉ፣ ሌላ ነገር ነው የምትወዷቸው ናቸው። ያስከፋችሁ ነገር ደግሞ ውስጥ ላይ በቃ በእልህ እየተንቀጠቀጣችሁ እያለቀሳችሁ የምታወሩት እንደዚህ አርገሽኝ እንደዚህ አርገኝ እያላችሁ እንደዛ ነበር የማወራው። እኔ ስጠፋ ምን ታደርግ ለለዚነ ከፈሩ እየጠፋው እየተመሳሰለብኝ እኔ ነኝ እውነቱ እያሉ የትኛውን ልመን? ቆይ እኔን ግን የፈጠርከኝ ሲኦል ልታስገባኝ ነው? እኔን የፈጠርከኝ ሲኦል ልትከተኝ ነው? ልታቃጥለኝ? በቃ ተቀብያለሁ። ምን አደከም በሱ ግን አዛኝነት አዝናለህ፣ ይቅር ትላለህ ይባል የለ ትመራለህ ይባል የለ። እኔ እየተደነባበርኩ እያየ እንዴት ዝም ትላለህ? በቃ በጣም እያለቀስኩ ነበርና ዱዓም አደርገው መጨረሻ ላይ በጣም እርግጠኛ ነበርኩ እንደምመራ በጣም እርግጠኛ ከመሆኔ የተነሳ እኔ የሰውን ልጅ አልጠይቅም። ታውቃለህ ያሳለፍኩትን የምትፈልገውን ነገር አንተ የመረጥክልኝን ስፈልግ ለምን ሂንዱ አይሆንም? ስፈልግ ለምን ቡዲስት አይሆንም? በአሁን እንደኛ እንደ ኢትዮጵያ አስተሳሰባችን የምናየው ሂንዱና ቡዲስት ጣዖቶች ናቸው ብለን ስለምናስብ እና የፈለግከውን ምረጥልኝ፣ በቃ ልቤ ላይ አስቀምጥልኝ። ከዛ ዱዓዬን አደረግኩ። ጊዜዎች ነጎዱ፣ ወራቶች ተቆጠሩ። ጅዳ ከተማ ገብቻ ጅዳ ከተማ ነው ያለሁት፣ ጅዳ ውስጥ ማለት ነው፣ ሳውዲ አረቢያ። እና እኔ ነው አዲስ ይሰማል? አረ በደንብ ነው የሚሰማው፣ በደንብ ይሰማል። ልክ ሱቅ ምናምን እንሰራለን፣ ልጆች ይመጣሉ እዛ ቦታ ላይ አልጠይቅም። ሲያወሩ እኔ የምፈልገው ነገር ከሆነ ቁጭ ብዬ አዳምጣለሁ። እኔ ልክ ሲያወሩ ቁጭ ብዬ አዳምጣለሁ።